ከዓለም ስልጣኔዎች ሁሉ እጅግ ጥንታዊ፣ እጅግ ውስብስብና እጅግ ተጽዕኖ ፈጣሪ ከሆኑት አንዷ ኢራን። ብዙዎች ፋርስ ወይም ፐርሺያ ብለው ይጠሯታል። ነገር ግን ይህች ምድር ከስም በላይ ናት። ይህች ምድር የታላላቅ ነገሥታት መፈጠሪያ፣ የኪነ ጥበብና የፍልስፍና መፍለቂያ እንዲሁም የዓለምን ታሪክ የቀየሩ ታላላቅ ጦርነቶች የተስተናገዱባት መድረክ ናት። ከ2500 ዓመታት በፊት የሰው ልጅ ግማሽ የሚሆነው በአንድ መንግሥት ስር ይተዳደር ነበር ቢባል ታምናላችሁ? አዎ፣ ያ መንግሥት የፋርስ ኢምፓየር ነበር። ዛሬ ከጥንታዊው የኤላም ስልጣኔ ተነስተን በታላቁ ቂሮስ ግርማ ሞገስ አልፈን እስከ ዘመናዊቷ ኢራን ድረስ ያለውን የ5000 ዓመታት ጉዞ በአንድነት እናደርጋለን። ይህ የኢራን አጠቃላይ ታሪክ ነው። ታሪኩ የሚጀምረው ከሰዎቹ በፊት ከመሬቱ ነው። ኢራን በመካከለኛው ምስራቅ እምብርት ላይ የምትገኝ የተፈጥሮ ምሽግ ናት። በሰሜንና በምዕራብ እንደ ዛግሮስና አልቦርዝ ባሉ ግዙፍ ተራሮች የተከበበች፣ በመሃል ደግሞ እጅግ አስቸጋሪ የሆኑ የጨው በረሃዎች ዳሽተ ከቪር ያሏት ሀገር። ይህ መልክዓ ምድር የኢራንን ሕዝብ ጠንካራ አድርጎ ቀረጸው። ከክርስቶስ ልደት በፊት በ3000 ዓመታት ገደማ በዛሬዋ ደቡብ ምዕራብ ኢራን ኢላም የሚባል ስልጣኔ ተወለደ። ኢላማውያን ከጎረቤቶቻቸው ከሱሜራውያንና ባቢሎናውያን ጋር ይወዳደሩ ነበር። ዋና ከተማቸው ሱሳ በዓለም ላይ ካሉ እጅግ ጥንታዊ ከተሞች አንዷ ናት። ኢላማውያን የራሳቸው ቋንቋና የጽሕፈት ሥርዓት ነበራቸው። ነገር ግን ታሪክን የሚቀይረው ክስተት የመጣው ከሌላ አቅጣጫ ነበር። ከክርስቶስ ልደት በፊት በሁለተኛው ሺህ ዓመት አጋማሽ ከሰሜን ከአሁኗ ሩሲያ ስቴፕ አካባቢ የሚመጡ አዳዲስ ጎሳዎች ወደ ኢራን ፕላቶ መግባት ጀመሩ። እነዚህ ሰዎች ራሳቸውን አርያ ብለው ይጠሩ ነበር። ትርጉሙም ክቡራን ማለት ነው። የሀገሪቱ ስም ኢራን የመጣውም ከዚህ ቃል ነው። የአርያኖች ምድር ማለት ነው። እነዚህ አርያኖች በሁለት ዋና ዋና ቡድኖች ተከፍለው ነበር። ሜዶናውያን ሜድዝ በሰሜን ምዕራብ የሰፈሩ፣ ፋርሳውያን ፐርሺያንስ በደቡብ የሰፈሩ። ለዘመናት እነዚህ ጎሳዎች በሃያኑ የአሱር መንግሥት ጭቆና ስር ነበሩ። አሦራውያን ጨካኝ ገዢዎች ነበሩ። ነገር ግን በ612 ዓመተ በፊት ሜዶናውያን ከባቢሎናውያን ጋር በመተባበር አሱርን ደመሰሱ። ሜዶናውያን የመጀመሪያውን የአርያኖች ግዛት መሠረቱ። ነገር ግን እውነተኛው የኢራን ክብር የሚመጣው ከደቡብ ከፋርስ ጎስ ነበር። በ550 ዓመት አካባቢ ዓለም አይተው የማታውቀውን መሪ አገኘች። ስሙ ቂሮስ ወይም ሳይረስ ቱ ይባላል። እኛ ታላቁ ቂሮስ ብለን እንጠራዋለን። ቂሮስ የፋርስ ፐርሲስ አካባቢ ገዢ ነበር። እናም ለሜዶናውያን ንጉሥ ይገብር ነበር። ነገር ግን ቂሮስ ተራ ገዢ አልነበረም። እሱ ራዕይ ነበረው። በታላቅ ስልጥና ጥበብ ቂሮስ የሜዶናውያንን ንጉሥ አሸንፎ ሁለቱን ሕዝቦች ሜዶናውያንንና ፋርሳውያንን አንድ አደረገ። ይህ የመጀመሪያው የፋርስ ኢምፓየር ወይም አካሜኒድ ኢምፓየር መጀመሪያ ነበር። ቂሮስ በጦር ሜዳ ብቻ ሳይሆን በዲፕሎማሲም ሊቅ ነበር። ወደ ሊዲያ የአሁኗ ቱርክ ዘመተ እና በወቅቱ እጅግ ሀብታም የነበረውን ንጉሥ ክሬሰስን አሸነፈ። ከዚያም አይን ሊደፍረው የማይችለውን ታላቋን ከተማ ባቢሎንን ከበበ። በ539 ዓመተ ዓለም ቂሮስ ባቢሎንን ያለ ብዙ ደም መፋሰስ ተቆጣጠረ። እዚህ ላይ ነው የቂሮስ ታላቅነት የሚገለጠው። ከእሱ በፊት እንደነበሩት አሦራውያን ከተማዋን አላቃተለም፣ ሕዝቡን አልጨፈጨፈም። ይልቁንም በባርነት ተይዘው የነበሩትን አይሁዶች ጂውስ ነፃ አወጣቸው። ወደ ኢየሩሳሌም ተመልሰው ቤተ መቅደሳቸውን እንዲገነቡ ፈቀደላቸው። ይህ ድርጊት በታሪክ የመጀመሪያው የሰብአዊ መብት ቻርተር ተብሎ የሚጠራው የቂሮስ ሲሊንደር ላይ ተጽፎ ይገኛል። መጽሐፍ ቅዱስ ሳይቀር ቂሮስን መሲህ ወይም የተቀባ በማለት ያከብረዋል። ቂሮስ የተቆጣጠራቸውን ሕዝቦች አማልክት ያከብር ነበር፣ ባህላቸውን ይጠብቅ ነበር። ለዚህም ነው የነገሥታት ንጉሥ ብቻ ሳይሆን አባት ተብሎ የተጠራ። ቂሮስ በጦርነት ከሞተ በኋላ ልጁ ካምቢሰስ ጉብፅን ተቆጣጠረ። ነገር ግን የኢምፓየሩን ወርቃማ ዘመን ያመጣው ቀጣዩ ንጉሥ ዳሪየስ ዘ ግሬት ነበር።
ዳሪዮስ ስልጣን ሲይዝ ኢምፓየሩ ምስቅልቅሉ ወጥቶ ነበር። አመጽ በየቦታው ተነሳ። ዳሪዮስ ግን በአጭር ጊዜ ሁሉንም አመጽ አደቀቀና ሰላምን አስፈና። ዳሪዮስ ጂኒየስ አስተዳዳሪ ነበር። ግዛቱን ሳትራፒ በተባሉ ግዛቶች ከፋፈለ። ለእያንዳንዱ ግዛት ገዢ ሳትራፕ ሾመ። እነዚህ ገዢዎች እንዳያምፁ የንጉሱ አይኖችና ጆሮዎች የተባሉ ሰላይ ተቆጣጣሪዎችን መድቦባቸዋል። ዳሪዮስ ዓለም አቀፍ ንግድን ለማሳደግ ወጥ የሆነ የገንዘብ ሥርዓት ዳሪክ ኮይን አስታወቀ። ከሱሳ እስከ ሰርዴስ የሚዘረጋ 2500 ኪሎ ሜትር ርዝመት ያለው የንጉሥ ጎዳና ሮያል ሮድ ገነባ። በዚህ መንገድ ላይ መልእክተኞች በ7 ቀናት ውስጥ መረጃን ከአንዱ ጫፍ ወደ ሌላው ያደርሱ ነበር። ግሪካዊው ታሪክ ጸሐፊ ሄሮዶተስ ስለ እነዚህ መልእክተኞች ሲጽፍ በረዶ፣ ዝናብ፣ ሙቀት ወይም የሌሊት ጨለማ ከታዘዙት ፍጥነት አያግዷቸውም ብሏል። ይህ የዘመናችን የፖስታ አገልግሎት መነሻ ነው። ዳሪዮስ የፋርስን ግርማ ሞገስ ለዓለም ለማሳየት አዲስ ከተማ ገነባ፣ ፐርሲፖሊስ። ይቺ ከተማ የመኖሪያ መዲና ሳትሆን የምስዋዕትና የክብረ በዓል ከተማ ነበረች። ከመላው ዓለም የሚመጡ አምባሳደሮች ስጦታ ይዘው ለንጉሱ እጅ የሚነሱባት እጅግ ያገጨች ድንቅ ከተማ። የፋርስ ኢምፓየር በምስራቅ እስከ ህንድ፣ በምዕራብ እስከ ግሪክ ደሴቶች ተዘርግቶ ነበር። ነገር ግን በምዕራብ በኩል አንዲት ችግር ነበረች። ግሪክ። የአዮኒያ ግሪኮች በፋርስ ላይ ሲያምፁ የአቴንስ ሰዎች እርዳታ ላኩላቸው። ይህ ዳሪዮስን አስቆጣ። አቴንስን መግታት አለብኝ አለ። በ490 ከክርስቶስ በፊት የፋርስ ጦር ወደ ግሪክ ዘመተ። ነገር ግን በማራቶን ጦርነት ያልተጠበቀ ሽንፈት ገጠመው። ዳሪዮስ አቴንስን ሳያተፋ ሞተ። ልጁ ዜርክሰስ የአባቱን በቀል ለመወጣት ወሰነ። በታሪክ ከታዩት እጅግ ግዙፍ ሰራዊት ይዞ ወደ ግሪክ ዘመተ። በቴርሞፒላይ ተባብ መንገድ ላይ የስፓርታ ንጉሥ ሌዮኒዳስና 300 ወታደሮቹ የፋርስን ጦር ለቀናት አዘገዩት። በመጨረሻ ፋርሳውያን አለፉና አቴንስን አቃጠሏት። ነገር ግን በባህር ላይ በተደረገው የሳላሚስ ጦርነት የፋርስ መርከቦች ወድመው ዜርክሰስ ተሸነፈ። ይህ ጦርነት ለግሪኮች የነጻነት ተምሳሌት ቢሆንም ለፋርስ ኢምፓየር ግን ትንሽ የድንበር ግጭት ነበር። ኢምፓየሩ አሁንም ጠንካራና ሀብታም ሆኖ ቀጠለ። ከዜርክሰስ በኋላ የመጡ ነገሥታት እንደ ቀድሞቹ ጠንካራ አልነበሩም። ቤተ መንግሥቱ በተንኮልና በግድያ ተሞላ። ገዢዎች ሳትራፕስ ማመጽ ጀመሩ። በ334 ዓመት ዓለም ከግሪክ የመቄዶንያው እስክንድር አሌክዛንደር ዘ ግሬት የተባለ የ20 ዓመት ወጣት ታላቁን የፋርስ ንጉሥ ሦስተኛውን ዳሪዮስን ለመውጋት ተነሳ። እስክንድር እንደ መብረቅ ነበር። በ3 ታላላቅ ጦርነቶች የፋርስን ግዙፍ ሰራዊት በተደራጀ ስልት ደመሰሰው። እስክንድር ወደ ፐርሲፖሊስ ገባ። ያችን ውብ ከተማ የዓለምን ጌጥ በእሳት አቃጠላት። አንዳንዶች ይህን ያደረገው አቴንስን ስላቃጠሉ ለመበቀል ነው ይላሉ። ሌሎች ደግሞ በስካር መንፈስ የተደረገ ስህተት ነው ይላሉ። ያም ሆነ ይህ በ330 ዓመተ ዓለም ታላቁ የአካሜኒድ ኢምፓየር አከተለ። ነገር ግን የኢራን ታሪክ እዚህ ላይ አያበቃም። እንዲያውም ገና መጀመሩ ነው። እስክንድር ፋርስን ግሪክ ለማድረግ ሞክሮ ነበር። ነገር ግን ፋርስ እስክንድርን ለወጠችው። እርሱ ራሱ የፋርስን ልብስ መልበስና ባህል መከተል ጀመረ። ከእስክንድር ሞት በኋላ ኢራን ለተወሰነ ጊዜ በግሪክ ሴሊዩሲድ ገዢዎች ስር ወደቀች። ነገር ግን ከሰሜን ምስራቅ የሚመጣ አዲስ ኃይል እየተጎላላ ነበር። ሮምን የሚያርበድብድ የኢራንን ክብር የሚመልስ አዲስ ስርወ መንግሥት፣ ፓርታውያን። ከእስክንድር ሞት በኋላ ግዛቱ በጀነራሎቹ ተከፋፈለ። ኢራን በሰሉሲዶች ቁጥጥር ስር ወደቀች። ነገር ግን ከሰሜን ምስራቅ ኢራን ፓርኒ የተባሉ ዘላን ጎሳዎች ተነሱ። መሪያቸው አርሳሴስ የፓርታውያንን ስርወ መንግሥት መሰረተ። ፓርታውያን እንደ ቀድሞ አካሜኒዶች ሰፊ ቢሮክራሲ አልነበራቸውም። ይልቁንም ጥንካሬያቸው ፈረሰኞቻቸው ላይ ነበር። የፓርታውያን ድንገተኛ ተኩስ የሚባለው ወታደራዊ ስልታቸው በታሪክ የታወቀ ነው። ፈረሰኞቹ ወደ ኋላ እየሸሹ የሚመስሉ አስመስለው በድንገት ዞረው ቀስት በመተኮስ ጠላትን ያረግፉ ነበር። በ53 ዓመታት ሞት በኋላ የሮም እጅግ ሀብታም ሰው የነበረው ክራሰስ ኢራንን ለመውረድ መጣ። ነገር ግን በካርሃ ጦርነት የፓርታውያን ፈረሰኞች የሮምን ሌጊዮን ደመሰሱት። ክራሰስ ተገደለ። ወርቅ እንደ ልቡ ይወድ ስለነበር ፓርታውያን በጉሮሮ ቀልጦ የፈሰሰ ወርቅ አርከፈከፉበት ይባላል። ከዚያን ጊዜ ጀምሮ
ሮምና ፋርስ ለ400 ዓመታት ማይበገሩ ባላንጣዎች ሆኑ። በ224 ዓመተ ምህረት ወይም ኤዲ አርዳሺር የተባለ የፋርስ መስፍን ፓርታውያንን ገልብጦ ሳሳኒዳውያን የተባለውን ታላቅ ሥርወ መንግሥት መሠረተ። ሳሳኒዳውያን እኛ የታላቁ ቂሮስና የዳሪዮስ እውነተኛ ወራሾች ነን ብለው ያምኑ ነበር። ይህ ዘመን የፋርስ ሥልጣኔ ከፍተኛው ደረጃ ላይ የደረሰበት ወቅት ነው። የዞራስተር እምነት ወይም ዞሮአስትሪያኒዝም የመንግሥት ሃይማኖት ሆነ። የሳሳኒዳውያን ነገሥታት እንደ ሻፑር አንደኛ ያሉ የሮምን ንጉሠ ነገሥታትን ሳይቀር ማርከው ለጉልበታቸው እንዲገበሩ ያደረጉ ነበሩ። ንጉሥ ሻፑር የሮሙን ንጉሠ ነገሥት ቫሌሪያንን በጦርነት ማርከው በባርነት ሲጠቀምበት ታሪክ ይመዘግባል። ይህ ለሮማውያን ትልቅ ውርደት፣ ለፋርሳውያን ደግሞ ትልቅ ኩራት ነበር። በሳሳኒዳውያን ዘመን ኪነ ጥበብ፣ ሙዚቃና ሕንፃ ግንባታ አበበ። የክቴሲፎን ግዙፍ ቅስት ዛሬም ድረስ የዚያ ዘመን የምህንድስና ጥበብ ምስክር ሆኖ ቆሟል። በስድስተኛው ክፍለ ዘመን የሳሳኒዳውያን ታላቁ ንጉሥ ኩስሮ አንደኛ ኩስሮዋን ሥልጣን ያዘ። እርሱ አኑሺርዋን ወይም የማይሞት ነፍስ ያለው ተብሎ ይጠራ ነበር። ኩስሮ ፍትሐዊ ዳኛ እና የጥበብ ሰው ነበር። በእርሱ ዘመን ጉንዲ ሻፑር የተባለው የዓለም የመጀመሪያው የሕክምና እና የሳይንስ ዩኒቨርሲቲ ተመሠረተ። ከግሪክ፣ ከህንድ እና ከሶሪያ የመጡ ሊቃውንት እዚያ ይሰበሰቡ ነበር። ቼስ ከህንድ ወደ ፋርስ የገባውና ቅርሱን ያዘው በዚህ ዘመን ነው። ፋርስ የዓለም የእውቀት ማዕከል ሆነች። በ124 ዓመት አርዳሺር የተባለ የፋርስ መስፍን ፓርታውያንን ገልብጦ ሳሳኒዳውያን የተባለውን ታላቅ ሥርወ መንግሥት መሠረተ። ሳሳኒዳውያን እኛ የታላቁ ቂሮስና የዳሪዮስ እውነተኛ ወራሾች ነን ብሎ ያምኑ ነበር። ይህ ዘመን የፋርስ ሥልጣኔ ከፍተኛው ደረጃ ላይ የደረሰበት ወቅት ነው። የዞራስተር እምነት ዞራስትሪያኒዝም የመንግሥት ሃይማኖት ሆነ። የሳሳኒዳውያን ነገሥታት እንደ ሻፑርዋን የተባሉ የሮም ንጉሠ ነገሥታትን ሳይቀር ማርከው ለጉልበታቸው እንዲገብሩ ያደረጉ ነበሩ። ንጉሥ ሻፑር የሮምን ንጉሠ ነገሥት ቫሌሪያንን በጦርነት ማርከው በባርነት ሲጠቀምበት ታሪክ ይመዘግባል። ይህ ለሮማውያን ትልቅ ውርደት፣ ለፋርሳውያን ደግሞ ትልቅ ኩራት ነበር። በሳሳኒዳውያን ዘመን ኪነ ጥበብ፣ ሙዚቃ እና ሕንፃ ግንባታ አበበ። የክቴሲፎን ግዙፍ ቅስት ዛሬም ድረስ የዚያ ዘመን የምህንድና ጥበብ ምስክር ሆኖ ቆሟል። ነገር ግን ከጥንካሬ ጀርባ ድካም አለ። ሳሳኒዳውያንና የቢዛንታይን ወይንም ሮም ግዛት ለዘመናት ባደረጉት የማያቋርጥ ጦርነት ሁለቱም ደከሙ። ሕዝቡ በከባድ ግብር ተመረረ። በትክክል በዚህ ወቅት ከአረቢያ በረሃ አዲስ ኃይል ብቅ አለ። በ636 ዓመተ ምህረት በቃዲሲያ ወይንም ኳዲሺያ ጦርነት የአረብ ሙስሊም ሰራዊት ግዙፉን የሳሳኒዳውያን ጦር አሸነፈ። ብዙም ሳይቆይ ዋና ከተማዋ ክቴሲፎን ወደቀች። የመጨረሻው የሳሳኒዳውያን ንጉሥ ያዝደገርድ ሦስተኛ የሸሸ እያለ ተገደለ። ይህ በፋርስ ታሪክ ውስጥ ትልቁ ተርኒንግ ፖይንት ወይንም የለውጥ ነጥብ ነበር። ለሺህ ዓመታት የቆየው የዞራስተር እምነትና የነገሥታት አገዛዝ አከተመ። ፋርስ በአረብ ኸሊፋዎች ቁጥጥር ስር ወደቀች። አረቦች ፋርስን በወታደራዊ ኃይል ቢያሸንፉም የፋርስ ሥልጣኔ ግን አረቦችን በባህል አሸነፋቸው። አዲሶቹ የሙስሊም ገዢዎች መንግሥታቸውን ለማስተዳደር የፋርስን ቢሮክራሲ፣ ግብር አሰባሰብ እንዲሁም የቤተ መንግሥት ሥርዓት ለመጠቀም ተገደዱ። የፋርስ ቋንቋ አልጠፋም። ይልቁንም በአረብኛ ፊደላት ተጽፎ የጥበብና የሳይንስ ቋንቋ ሆኖ ቀጠለ። ታላላቅ የሙስሊም ምሁራን እንደ ኢብን ሲናና አልኳሪዝሚ ያሉ በዘር ፋርሳውያን ነበሩ። አባሲድ ኸሊፋ ሲመሰረት ዋና ከተማውን ወደ ባግዳድ ያዛውረውና ግዛቱን የፋርስ መልክ ያዘዘው በፋርሳውያን ድጋፍ ነበር። ፋርስ በባዕድ አገዛዝ ስር ብትወድቅም ማንነቷን ግን አላጣችም። አረቦች መጡ፣ ሄዱ። ነገር ግን ኢራናዊነት በግትም በቋንቋ እና በስነ ሕንፃ ውስጥ ተከብሮ ቀረ። ፋርስ በአረቦች ከተያዘች በኋላ የራሷን ማንነት በሃይማኖቱ ውስጥ ቀርጻ ቆይታ ነበር። ነገር ግን በ13ኛው ክፍለ ዘመን ከምስራቅ እስያ ሰማይ ስር አንድ ጥቁር ደመና ተነሳ። የሰው ልጅ ታሪክ አይቶት የማያውቀው አስፈሪው ወረሬ፣ የሞንጎሎች መምጣት። በ1219 ዓመተ ምህረት ጀንጊስ ካን የፋርስን ምድር ረገጠ።
በወቅቱ ፋርስን ሊያስተዳድር የነበረው የኳሬዝም ንጉሥ የሞንጎልን መልእክተኞች በመግደሉ ጀንጊስ ካን ምድሪቱን በደም አጥላግልጊያታለሁ ብሎ ማለ። ሞንጎሎች እንደ አንበጣ መንጋ ከተማ በከተማ እያወደሙ መቱ። ኒሻፑር፣ መርቭ እና ሳመርካንድ ተደመሰሱ። በሚሊዮኖች የሚቆጠሩ ሰዎች ተጨፈጨፉ። ቤተ መጻሕፍት ተቃጠሉ። የእርሻ መስኖዎች ወደሙ። የታሪክ ጸሐፊዎች ኢራን ዳግም ልታገግም አትችልም ብለው እስኪያስቡ ድረስ ጥፋቱ ሰፊ ነበር። በ1258 ዓመተ ምህረት የጀንጊስ ካን የልጅ ልጅ ሁላጉ ካን ባግዳድን ደመሰሰ። የ600 ዓመቱ አባሲድ ኸሊፋ ከተመ። ፋርስ በሞንጎሎች ኢልካኔት አገዛዝ ስር ወደቀች። ነገር ግን አንድ ተአምር ተከሰተ። ልክ እንደ አረቦቹ ሁሉ ሞንጎሎችም በፋርስ ሥልጣን የተሸነፉ። የሞንጎል ገዢዎች እስልምናን ተቀበሉ፣ የፋርስን ቋንቋ ተማሩ እና የፋርስ ሊቃውንትን አማካሪ ያደረጉ። በዚህ የጨለማ ዘመን ውስጥ ነው የፋርስ ታላላቅ ገጣሚዎች እንደ ሩሚ እና ሳዲ የመሰሉት ብቅ ያሉት። ለምድራዊው ስቃይ ምላሻቸው መንፈሳዊ ፍቅርና ጥበብ ነበር። ሞንጎሎች ካወደሙት በላይ የፋርስን ሥልጣን የመልሰው መገንባት ጀመሩ። የሞንጎሎች ኃይል ሲዳከም ሌላ አስፈሪ መሪ መጣ፣ ቴሙር ላንግ። ቴሙር ላንግ ራሱን የጀንጊስ ካን ወራሽና የእስልምና ተዋጊ አድርጎ ያቀርብ ነበር። በሄደበት ሁሉ የሰው ቅል ፒራሚድ እየሠራ ያልፍ ነበር። ነገር ግን ቴሙር የጥበብ አፍቃሪም ነበር። ከፋርስ ምርጦች አርቲስቶችና የእጅ ጥበብ ባለሙያዎችን ሰብስቦ ወደ ዋና ከተማው ሳመርካንድ ወሰዳቸው። በቴሙር ዘመን የፋርስ ስነ ሕንፃና ስነ ጽሑፍ ልዩ መልክ ያዘ። ቲሙሪድ ሬኔሳንስ ተባለ። ከመቶ ዓመታት ምስቅልቅል በኋላ በ1501 ዓመተ ምህረት አንድ 14 ዓመት ወጣት ታሪክ ሠራ። ስሙ ኢስማኤል ይባላል። የሳፋቪድ ሥርወ መንግሥትን መሠረተ። ኢስማኤል ሁለት ትልቅ ነገሮችን አደረገ። ኢራንን ከ900 ዓመታት በኋላ በአንድ ማዕከላዊ መንግሥት ሥር አገናኘ። ሺዓ እስልምናን የመንግሥት ኦፊሻል ሃይማኖት አደረገ። ይህ ውሳኔ ኢራንን ከጎረቤቷ ተኃያሉ ኦቶማን ቱርክ ባለች ሱኒ ቱርክ የለየታትና የራሷ ይህ ውሳኔ ኢራንን ከጎረቤቱ ከኃያሉ ኦቶማን ቱርክ ሱኒ ኦቶማን ለይቶ የራሷ የሆነ ብሔራዊ ማንነት እንዲኖራት አደረጋት። ዛሬ የምናውቃት ኢራን መሠረቷ እዚህ ጋር ተጣላ። የሳፋቪድ ወርቃማ ዘመን የመጣው በሻህ አባስ ዋን ጊዜ ነው። ዋና ከተማውን ወደ ኢስፋሃን አዛወረ። ኢስፋሃን በውበቷ የተነሳ ኢስፋሃን ነስፊ ጃሃን ወይም ኢስፋሃን የዓለም ግማሽ ናት ተባለች። ሻህ አባስ ጦር ሰራዊቱን በዘመናዊ መልክ አደራጀ፣ የሐር ንግድን አስፋፋ እና ከአውሮፓ ነገሥታት ጋር ዲፕሎማሲያዊ ግንኙነት ጀመረ። የፋርስ ምንጣፎችና የሸክላ ውጤቶች ዓለምን አጥለቀለቁ። የፋርስ ኢምፓየር እንደገና የዓለም ኃያል መንግሥት ሆነ። ሳፋቪዶች ኢራንን ከውድመት አድነው ወደ ብልጽግና መለሷት። ነገር ግን በምዕራብ በኩል ኦቶማን፣ በምስራቅ ደግሞ አዳዲስ ኃይሎች እየተነሱ ነበር። የሳፋቪዶች ሥልጣኔ ሲዳክም ኢራን በአፍጋኒስታን ወራሪዎች እጅ ወደቀች። ሀገሪቱ በግርግር ውስጥ ነበረች። ነገር ግን ከዚህ ምስቅልቅል ውስጥ አንድ ተራ ወታደር ተነሳ። እርሱም ኢራንን ከጥፋት አድኖ በታሪክ ታይቶ የማይታወቅ ግዙፍ ግዛት የገነባውና የፋርስ ናፖሊዮን ተብሎ የሚጠራው ናድር ሻህ ነው። ናድር ሻህ ወታደራዊ ጂኒየስ ነበር። አፍጋኒስታኖችን አባረረ፣ የኦቶማን ቱርኮችን አሸነፈ እና ሩሲያውያንን ወደ ሰሜን ገፋቸው። ነገር ግን ታላቁ ድሉ ወደ ህንድ ያደረገው ጉዞ ነው። በ1739 ዓመተ ምህረት ናድር ሻህ የህንዱን ሙጋል ኢምፓየር አሸንፎ ዴልሂን ተቆጣጠረ። ከህንድ እጅግ ብዙ ሀብት ይዞ ተመለሰ። ከነዚህም መካከል ታዋቂው ፒኮክ ዙፋን ወይም ፒኮክ ትሮን እና በዓለም ትልቁ አልማዝ ኮሂኑር ይገኙበታል። በወቅቱ ናድር ሻህ ለ3 ዓመታት ያህል ለኢራን ሕዝብ ምንም አይነት ግብር እንዳይከፈል አዝዞ ነበር። ሆኖም ግን መጨረሻው አላማረም። በባህሪው እየተለወጠና ጨካኝ እየሆነ በመምጣቱ በገዛ ወታደሮቹ ተገደለ። ከናዲር ሻህ በኋላ አጭር የሰላም ጊዜ በዛንድ ሥርወ መንግሥት ቢታይም መጨረሻ ላይ ሥልጣኑን የያዙት የቃጃር ነገሥታት ነበሩ። የቃጃር ዘመን ለኢራን እጅግ መራራ ነበር። ኢራን ከሩሲያ ጋር ባደረገችው 2 ጦርነቶች ተሸነፈች። በዚህም ምክንያት እንደ አሁኗ አዘርባይጃን፣ አርሜኒያና ጆርጂያ ያሉ ግዛቶቿን ለሩሲያ አሳልፋ ሰጠች። ጉሊስታንና ቱርክመንቻይ የተባሉት ስምምነቶች ዛሬም ድረስ በኢራናውያን ዘንድ እንደ ብሔራዊ ውርደት ይታያሉ።
በ19ኛው ክፍለ ዘመን ኢራን በሁለት ኃያላን መካከል ተቀረቀረች። በሰሜን ሩሲያ፣ በደቡብ ደግሞ ብሪታንያ ህንድን ትገዛ የነበረችው። ሁለቱም ሀገራት ኢራንን በኢኮኖሚና በፖለቲካ ለመቆጣጠር ይፎካከሩ ነበር። ይህ ወቅት ኮንሴሽን ወይም የሀብት ሽያጭ ዘመን ነበር። የፋርስ ነገሥታት ለቅንጦት ኑሯቸው ሲሉ የሀገሪቱን ባንክ፣ የቱምባኮ ንግድ እና በኋላም ነዳጅን ለብሪታንያ ኩምፓኒዎች በርካሽ ሸጡ ነበር። ይህ ግን ሕዝቡን አስቆጣ። በ1906 ዓመተ ምህረት የኢራን ምሁራን፣ ነጋዴዎችና የሃይማኖት አባቶች በአንድነት ተነሱ። ንጉሡ እንደፈለገ ሀገሪቱን እንዳይሸጥ ሕገ መንግሥትና ፓርላማ ወይም ማጅሊስ እንዲመሠረት ጠየቁ። ይህ በመካከለኛው ምስራቅ የመጀመሪያው የዲሞክራሲ ሙከራ ነበር። ነገር ግን የመጀመሪያው የዓለም ጦርነት ሲፈነዳ ኢራን ገለልተኛ ብትሆንም በሩሲያ በብሪታንያና በኦቶማን ጦር ሜዳነት ተለወጠች። ረሃብና በሽታ በሚሊዮን የሚቆጠሩ ኢራናውያንን ገደለ። የቃጃር መንግሥት ሙሉ በሙሉ ደከመ። በ1921 ዓመተ ምህረት ሬዛ ካን የተባለ ወታደራዊ መኮንን በመፈንቅለ መንግሥት ስልጣን ያዘ። በኋላም ራሱን ሬዛ ሻህ ፔህላቪ ብሎ ንጉሥ አደረገ። ሬዛ ሻህ ኢራንን ወደ ዘመናዊነት ለመቀየር ቆርጦ ተነሳ። ትምህርት ቤቶችን እና ዩኒቨርሲቲዎችን ገነባ። የአንድነት ምልክት የሆነውን ተሻጋሪ የባቡር ሐዲድ ዘረጋ። ሕዝቡ የምዕራባውያን ልብስ እንዲለብስ እና ሴቶች ሂጃብ እንዲያወልቁ አዘዘ። እርሱ ኢራንን እንደ አታቱርክ ወይም ቱርክ ዘመናዊ ማድረግ ይፈልግ ነበር። ነገር ግን በሁለተኛው የዓለም ጦርነት ወቅት ከጀርመን ጋር ግንኙነት አለው በሚል ጥርጣሬ ብሪታንያና ሶቪየት ኅብረት ኢራንን ወረሩና ሬዛ ሻህን ከስልጣን አውርደው በስደት እንዲሞት አደረጉት። ልጁ መሐመድ ሬዛ ሻህ ስልጣኑን ተረከበ። ኢራን ወደ ዘመናዊው ዓለም ገብታለች። ነገር ግን ነፃነቷ አሁንም ጥያቄ ውስጥ ነው። የ20ኛው ክፍለ ዘመን ለኢራን የነዳጅ የሀብት እና የፖለቲካ ትግል ዘመን ነበር። በአንድ በኩል ወደ ምዕራባዊ ስልጣኔ የምትሮጥ ሀገር፣ በሌላ በኩል ደግሞ ጥንታዊ ማንነቷንና ሃይማኖቷን ለማስከበር የሚታገል ሕዝብ። ይህ ግጭት በመጨረሻ መላውን ዓለም ያስደነገጠ ታላቅ ፍንዳታ ፈጠረ። ዛሬ የዲሞክራሲ ሙከራዎችን ውድቀት፣ የሻህ መሐመድ ሬዛን ወርቃማ ግን አሰቃይ ዘመን እና በ1959 የፈነዳውን የኢስላማዊ አብዮት። ከሁለተኛው የዓለም ጦርነት በኋላ ኢራናውያን አንድ ጥያቄ አነሱ። ለምንድን ነው የሀገራችን ነዳጅ በብሪታንያ ኩባንያ የሚበዘዘበው? በዚህ ትግል መሪ ሆኖ የወጣው ዶክተር መሐመድ ሞሳዴክ ነበር። በ1951 ሞሳዴክ ጠቅላይ ሚኒስትር ሆኖና የኢራንን ነዳጅ ብሔራዊ ናሽናላይዝድ አደረገ። ይህ ለብሪታንያ ትልቅ ድብደባ ነበር። ብሪታንያና አሜሪካ CIA በጋራ በመሆን በ1953 ኦፕሬሽን አጃክስ የተባለ መፈንቅለ መንግሥት አደረጉ። ሞሳዴክ ከስልጣን ወረደ። ወጣቱ ሻህ መሐመድ ሬዛ ፔህላቪም ፍጹም አምባገነን ሆኖ ተመለሰ። ይህ ክስተት በኢራናውያን ልብ ውስጥ በአሜሪካ ላይ የጥልጥላ ዘራ። ሻህ መሐመድ ሬዛ ኢራንን በመካከለኛው ምስራቅ ታላቅ ስልጣኔ ለማድረግ አለመ። የነጭ አብዮት ዋይት ሪቮሉሽን የተባለውን የለውጥ ፕሮግራም አወጀ። መሬት ለገበሬዎች ታደለ። ሴቶች የመምረጥ መብት አገኙ። ኢንዱስትሪዎች ተስፋፉ። በ1971 ሻህ የፋርስን ኢምፓየር 2005ኛ ዓመት በታላቅ ድምቀት አከበረ። ዓለም አቀፍ መሪዎች ተገኙ። ነገር ግን ከዚህ ድምቀት ጀርባ ሕዝቡ በሳቫክ በተባለው የሻህ ምስጢራዊ ፖሊስ ጭቆና ተማርሮ ነበር። የሃይማኖት አባቶች ባህላችን እየጠፋ ነው ብለው ሲቃወሙ፣ ዳዎች ደግሞ ሀብቱ ለጥቂቶች ብቻ ነው ብለው አዘኑ። የተቃወሙ ድምፅ እየበረታ መጣ። መሪው ደግሞ በስደት ፈረንሳይ የነበሩት አያቶላ ሩሆላ ኮሜኒ ነበሩ። በ1978 እና 79 መላዋ ኢራን በሰልፍ ተናወተች። የሻህ ሰራዊት ሰልፈኞችን ቢረሽንም ሕዝቡ ወደ ኋላ አላለም። በመጨረሻም በጥር 1979 ሻህ ሀገሪቱን ጥሎ ተሰደደ። ከአንድ ወር በኋላ አያቶላ ኹሜኒ በድል ቴህራን ገቡ። የ2500 ዓመታት የንግሥትና ታሪክ አከተመ። የኢራን ኢስላማዊ ሪፐብሊክ ተመሠረተ። ይህ አብዮት በመካከለኛው ምስራቅ ያለውን የኃይል ሚዛን ለዘላለም ቀየረው። አዲሱ መንግሥት ገና ሳይረጋጋ በ1980 የኢራቁ ሳዳም ሁሴን ኢራንን ወረረ። ለ8 ዓመታት የቆየውና በሚሊዮን የሚቆጠሩ ሰዎችን የገደለው የኢራን ኢራቅ ጦርነት ተጀመረ። ኢራን ያለ ዓለም አቀፍ እርዳታ ምድሪቱን ተከላከለች። በተመሳሳይ ወቅት በቴሄራን የአሜሪካ ኤምባሲ ሠራተኞች ታገቱ። ይህም በአሜሪካና በኢራን መካከል ለ40 ዓመታት የዘለቀው የጠላትነትና የማዕቀብ ዘመን መጀመሪያ ሆነ።
ኢራን በራሷ ጥረት የኒውክሌር ቴክኖሎጂና የወታደራዊ ኃይል ለመገንባት ሞከረች። ይህም ከምዕራባውያን ጋር የማያቋርጥ ፍጭጫ ውስጥ ከቷታል። ዛሬ ኢራን እርስ በርሱ የሚጋጩ ምስሎች ሀገር ናት። በቴክኖሎጂ የረቀቀች፣ በሳይንስ የምትመራ፣ ነገር ግን በጥንታዊ ሃይማኖታዊ ሕጎች የምትተዳደር። ሕዝቧ በተለይም ወጣቱ ትውልድ ከዓለም ጋር ለመቀላቀልና ለውጥ ለማምጣት ከፍተኛ ፍላጎት አለው። ከጥንታዊው ኤላም፣ ከታላቁ ቂሮስ፣ ከሳሳኒዳውያን ግርማ፣ ከእስልምና ወርቃማ ዘመን እና ከአብዮት እሳት ያለፈችው ኢራን ዛሬም የታሪክ ማዕከል ናት። ስሟ ፋርስ ሲሆን ኢራን የዚች ምድር መንፈስ ግን ፈጽሞ አይሰበርም። የ5000 ዓመታት ጉዞአችን እዚህ ላይ ያበቃል። ኢራን የአሸናፊዎችና የተሸናፊዎች፣ የገጠሜዎችና የነገሥታት፣ የጥፋትና የትንሣኤ ምድር ናት። ታሪኳን ማወቅ ማለት የመላውን የሰው ልጅ ሥልጣኔ ግማሽ ታሪክ ማወቅ ማለት ነው። የኢራን ታሪክ ገና አልተጨረሰም፣ አሁንም እየተጻፈ ነው።